ሰላም ሰላም ውድ ሆናችሁ የዩቲዩብ ተከታታዮቼ በጣም ከሚባለው በላይ እየጠፋው ነው። ዛሬ ግን በሌላ ቪዲዮ መጥቻለሁ። ለምንም አመቻችቼ ቪዲዮዎችን እንደ ድሮ ለመልቀቅ ሞክራለሁ። ያው ታውቁታላችሁ ነገሮች ይቀያየራሉ። ቶሎ አሁን ወደ ሁለተኛ ልጅ ሆኛለሁ። ሁለተኛ ልጅ ሲጨመር ጭራሽ ቢዚ ሆንኩ። ለምን ቢዚ እንደሆንኩ አላውቅም። ልጅቷ ምን ያልዛት። ለማንኛውም እሺ ቤተሰቦቼ ከስራ ጋር ከምን ጋር ብዙም ስላልተመቻቸልኝ ነው እንደ ድሮ ቪዲዮ ማለቅላችሁ። የዛሬ ቪዲዮ ምንድን ነው? እንደምታዩት ይሄኛው ቪዲዮ ቲክቶክ ላይ ለቅቄው ነበረ። በጣም የሚያሳዝንና የሁላችንም ቤት ያንኳኳ ቪዲዮ ነው። ምክንያቱም እኔ በዚህ ህይወት ላይ አልፌበት ነበረ። ይሄ ያለፍኩበት ህይወት ምንድን ነው? ብዙዎቻችን በብዛት ማለት ይቻላል ወደ ስደት ለመምጣት ስናስብ የምንወስነው ነገር አለ። ይህ ምንድን ነው? ስደት ላይ ሄደን ቤተሰቦቻችንን ለመለወጥ የምናደርገው ነገር አለ። በጣም ስላሳዘነኝ ይህን ነገር እኔ አብሬ ሀሳብ ልስጥበት በሚል ነው የመጣሁት። ይሄ ነገር ምንድን ነው ይመስለኛል፣ ልጅ እናት ናፍቃለች። ይሄ እርግጥ ነው ይመስለኛል። እናት ደግሞ እመጣለሁ እያለች አትመጣም። ሁላችንም የምናደርገው ነው። ልጆቻችንን የምናታልልበት መንገድ በዚህ ነው። ምክንያቱም ልጆቻችን እንዳይጎዱና ውስጣቸው መጥፎ ነገር እንዳይዝ በሚል እመጣለሁ ይሄን ይዤ ልምጣ። እኔም እንደዚህ እያልኩ አኪያን በፊት አታልላት ነበር። በጣም ከአቅሜ በላይ ሲሆን ደግሞ አውቄ በሰዎች ጊፍት እየሰጠዋት ማለት እቃ እየላኩላት እንደምመጣ ሌላ እቃ እንደምጨምርላት እያደረግኩ እኔም ልጄን የማታልልበት መንገድ ነበረ። ይሄ የምናታልልበት መንገድ ለእኛ ምንም ላይሆን ይችላል። ለልጆቻችን ደግሞ በጣም ከባድ ነገር ነው። ምክንያቱም እኛ እንደ ቀልድ ያየነው ነገር እነሱ ደግሞ በጣም በትልቅ ነገር ነው የሚይዙት። እነሱ ይናፍቁናል፣ እኛም ደግሞ እየናፈቅናቸው መስራት እንፈልጋለን። ብንሰራው ለራሳችን ብቻ አይደለም፣ ለልጆቻችን ለቤተሰቦቻችን ስንል ነው። እና ይሄ ክስተት ምንድን ነው? ልጅ እናትን ነይ ትላታለች። እመጣለሁ። መች ነው የምትመጪው? እንደዚህ እመጣለሁ እያልሽ እኮ እየመጣሽ አይደለም። እናት ደግሞ እመጣለሁ እንደዚህ ጨርሼ ጉዳይን ጨርሼ ትላለች። ልጅ ደግሞ አንቺ ብቻ ነሽ እኮ፣ አንቺ ቤቱን የሞላሽው በልብስ ነው፣ ልብስና እቃ ብቻ ነው ቤቱ የሞላው። የአንቺ ፍቅር ግን ምንም እዚህ ቤት ምንም ቦታ የለውም። ምንም አይነት ፍቅር እዚህ የታየ አይደለም። እኔ የምፈልገው የአንቺን ፍቅር ነው ትላለች ማለት ነው። ልጅም ትቀጥልና እኔ እኮ የአንቺ የምትገዥልኝ ነገር አይደለም የሚናፍቀኝ የአንቺ ፍቅር ብቻ ነው ትላለች። እናትም ቀጥላ እንዲህ ለምን እንደዚህ ትያለሽ? የምትፈልጊ ነገር ማለት የምትፈልጊውን ነገር እንዳመጣልሽ አትፈልጊም? እኔ አልፈልግም፣ የምፈልገው አንቺን ብቻ ነው ትላለች። ቀጥላም ደግሞ ልጅየው ባይገርምሽ እኮ አንቺ ብቻ ነሽ እንጂ እንደዚህ የምታስቢው የእንትና እናት ብላ ትጠቅስና ሽንኩርት እየሸጠች ነው ልጆቿን የምታኖረው ትላለች። ከዛ እናት ትቀጥል ታስተምራል። ልጇን መብራንም ሽንኩርት ቲማቲም ሸጣ ነው የምታስተምረው። ያኔም የጎደለ ነገር የለም። ስለዚህ እኔም ሽንኩርትና ምናምን እየሸኩ ላስተምርሽ ልምጣ። እዛ ሳይሆን ያልኩት እንደዚህ እኔ መጥቼ ሽንኩርት እየሸጥኩ እንዳሳድግሽ ነው የምትፈልጊው አለቻት። እና ልጅየውም ቀጥላ እንደዛ ማለቴ ሳይሆን ቢያንስ እንኳን መተሽ የትልቅ ሱቅ ከፍተን አብረን እየተጋገዝን ብንኖርስ ትላታለች። እናትየውም ጥያቄዋን መቀጠል ልጅየውም በቃ እንዲህ እያሉ ይነጋገራሉ። ልጅየው ባይዘው በጣም እያለቀሰች ነበረ። በቃ የእሷን ፍቅር እንደምትፈልግ በጣም የተጎዳች ትመስላለች በፍቅር። ያን ብዙ አመት እናቷ ጥላት የቆየች ትመስላለች። እና በዚህ አጋጣሚ አንድ ነገር የምነግራችሁ ነገር ገንዘብ፣ በተለይ የአረብ ሀገር ገንዘብ መቼም አይሞላ። መቼም ብችሉ መኖር እንኳን ባችሉ ከልጆቻችሁ ጋር በጣም በቅርብ መሄድ አለባችሁ። እንደው በአንድ አመት ባይቻልም በሁለት አመት እንደ ግዴታ አድርጋችሁ ልጆቻችሁን ለሁለት ወር ለአንድ ወር አብራችሁ መቆየት አለባችሁ። ልጆች እኮ አያወሩም፣ ታውቃላችሁ አይደል? ልጆች አያወሩም። የሚያወሩት መች ነው? ወደፊት ነው። አንቺ እኮ አጠገቤ አልነበርሽም ብትልሽ፣ አንቺ እኮ ለችግሬ ለደስታዬ ጊዜ አጠገቤ አልነበርሽም፣
ገንዘብ ብቻ ነበር የምትሰጭኝ፣ አያቴ ናት እንዲያገችኝ፣ አክስቴ ናት እንዲያገችኝ ብትባሉ ምን ይመስላችኋል? ለነሱ ብላችሁ በስደት ወጥታችሁ ይሄንን ከአፋቸው ቃል ስትሰሙ ምን ይሰማችኋል? ስለዚህ እኔ የምመክራችሁ ነገር እኔ በፊት ስደት ላይ ከመጣሁ በኋላ እውነቴን ነው የምላችሁ በአመት በሆነ ጉዳይ ሴትዮን አስፈቅጄ በአመት አገር ቤት ሄድ ነበረ። በሁለት አመት ደግሞ እንደ ግዴታ ሄዳለሁ። አሁን ስራ ቦታ ስቀይር ደግሞ ያው እንደምታውቁት ልጄን ወዲያው ነው ያመጣሁት። ጊዜ አልፈጀውም። ምክንያቱም በቃ ልጆች እናት አባት ይናፍቃል። በቃ በተለይ በጣም የሚከፋቸው አንዴ አኪያን ጠይቄያት ነበር። ምንድን ነበር የሚሰማሽ? እኔ ከአንቺ ጋር ለመሆኔ ውጭ የምታዩ ነገር ምንድን እንዲናፍቅሽ ያደርጋል? ውጭ የሚናፍቀኝ ነገር አለች። ተማሪዎች ከእናት ከአባታቸው ጋር ሲሄዱ በጣም ነበር እናቴ አጠገቤ ብትሆን አባቴ ለምን አባትየውንም ጥሏት መጥቶ ነበር። ያኔ አብረን ለመስራት ትተናት መጣን ነበር እና እናት አባት እንደዚህ አብረው ሲሄዱ በጣም ነበር እናትየው አያትየው ምንም የጎዳቻት ነገር የለም። ቅቡት ነበር አድርጋ ያሳደገቻት። ግን ምንም ቢሆን አያት ብታንቀባር፣ አክስት ብታንቀባር፣ አጎት ቢያንቀባር እንደ እናት አባት አይሆንላቸው። በቃ አያረካቸው። ስለዚህ እናንተ የምትሰሩት ስራ ለልጆቻችሁ እስከሆነ ድረስ እባካችሁ እንደዚች ህፃን እንዳይጎዱ ሄዳችሁ ቢያንስ እዩዋቸው። አለሁልሽ ልጄ፣ ምን ደረሽ፣ እንዴት ሆንሽ በሏቸው። እውነት አንዴ ልባቸው ከተሰበረ በኋላ ለመጠገን ይከብዳል። በገንዘብ ደግሞ ልባቸው መጠገን አንችልም። አኪያ እኔ በቅርብ ማለት አሁን በጣም አብረን ስንኖር ነው እንጂ በፊት ከስንት ዓመት በኋላ ስንገናኝ እንደ እናትም አይደለም የምትለኝ። በቃ ኖርማል ነበር የምትሆንብኝ። አያትየው ነው እንደ እናት በጣም የምትላት የነበረ። ለምን በቃ አለመደችኝም። 7 ዓመት ሙሉ ጭራሽ ከሷ ጋር አልኖርኩም። 3 ዓመት ሆኗት ነው የተለየሁት። በ3 ዓመቷም ስለያት ያኔ ህፃን ነበረች። 3 ዓመት ሙሉ ራሱ እንደ አያቷ አላሳደግኳትም። ጠዋት ስራ ሄዳለሁ፣ ማታ ገባለሁ። ይሄን ያህል ለእሷ ጊዜ የሰጠኋት ጊዜ አልነበረም እና አሁን ግን እዚህ ከመጣች በኋላ እየኖረን ስንሄድ በቃ የእናትና የልጅ ፍቅር ኖረን ማለት ነው እንጂ ወዲያው የእናትና የልጅ ፍቅርን አታገኙም። ስለዚህ እባካችሁ መመካችሁ ነገር ይሄ ነው። በሌላ እንደዚህ ሀሳብ ሲኖር ወደ እናንተ አካፍላችኋለሁ። አስቡበት። ቴንኪ ሶ ማች። ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ለብዙ ሰው አድርሱ።